ሴት ልጅ ብትለብሰው የሚያምርባት ምንድነው? ሸራ ጫማ ቀሚስ ብትለብስ። ወንድ ልጅስ? ወንድ ልጅም እንደሱ አይነት ሸራ ጫማ ለብሶ። እንደዚህ አይነት ሸራ ጫማ? አንተ ቆዳ ብለው እኮ ነው ይሸጡልኝ። አይደለም ቆዳ አይደለም፣ ተበልቻለሁ። ወንድ ልጅ ምን ሲለብስ ነው የሚያምርበት? ሲቆባበድ ያምርበታል። ልቆባበድ? አንተማ ተቆብደሃል። አራራራራ አሁን ምግብ በላሽ? እንደዛ መዝናኛው ቦታ? አዎ። ምን በላሽ? የሆነ ነገር ሲሰጠኝ ደስ አይለኛልና። ምንድን ነው የሰጠሽ? ቆይ እስቲ ልወቀው። ጭቃ ይመስላል። ስትበይው ጣዕሙ ምን ይላል? አይጥም። አይጥም። የሆነ ጁስ ደግሞ አይጥም ጁስ ተሰጠኝ፣ እሱም አይጥም። ይሄ እንደው ምን አይነቱ ነው? ደህና ነገር አጋብዛት፣ ጭቃ ትጋብዛታለህ አንተ። ምንድን ነው የጋበዝካት? በርገር። በርገር ነው? ምን ይባላል? በርገሩን አይጣፍጥም። ጭቃ ያልሽው በርገሩን ነው? ምን ሲሉ ነው የሰሩት? አንቺ እንደዚህ የተልከሰከሰ ነገር አትወጂም። ቆፍጣን ያለ ነገር ነው የሚመችሽ። የሚጣፍጠው ነገር በቃ ለምሳሌ ሽሮት። ሌላ እስከ ሽሮ ሌላ አንቺ የሚመችሽ ምንድነው? ክኮት። ክኮት ነው መሰለ ነገር። እኔ የምልሽ ቆይ ሌባ ማለት ግን ምን ማለት ነው? ያልገባኝም። ደመቄና ሰለሞን ይባሉ አሉ። ደመቄ አውቀዋለሁ። ታውቂያታለሽ? ደመቄ በምን አየህ እንዴ? ደመቄ ትልቅ ሰው ነች አይደል? እኮ አውቃታለሁ። ትልቅ ሰው ነው። ሰለሞንም አውቀዋለሁ። ሁለት አይን አለው አይደል? እኮ አውቀዋለሁ። እና እነሱ ሌባው ተደብ በማሽላ ውስጥ ገብቷል። እንደ ደመቄ ጋር እነሱ ወደ አንዳርጌ ቤት ሲሄዱ አንዳርጌ ደህና ነው? እሺ። ጅቡ በማሽላ ውስጥ ገብቷል። በማሽላ ውስጥ ገባ። ሲገባ ያየለው ማውዲ እየተንቀራፈፈ ሰክሯል። ይዛለታል። አሁንም ይጠጣል? የት ሄዶ? ምካዘን። ምን እንደሚጠጣ? አረቄ። አይ ብር ግን ከየት ነው የሚያመጣው እሱ? ስማጨቅ ያለ ብር አለሁ። ተልቶታል። እኔ አሁን አረቄ አልወድም። እውነት? ኧረ እውነት እኔ እኮ ሰምቻለሁ። ማርያም ቀደም ነበር የምጠጣ። አሁንስ